ጤና ይስጥልኝ እንደምናላችሁ የእሁድ መዝናኛ ዜናዎቻችንን ይዘን ቀርበናል አብራችሁን ቆዩ ሰባተኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ባሳለፍነው ሰኞ ተጀመረ ለአንድ ሳምንት የቆየው ይኸው ፌስቲቫል ዛሬ በተለያዩ ዝግጅቶች ፍጻሜውን ያገኛል ዝርዝሩን እንዳለ ኃይለ ማርያም አዘጋጅቶታል ተደብቀሽ ወዴት ለማለት በጂ ናይ ፀሐይ አንቺን ማመገለጥ ፀሐይ ለኔና በርንጂ የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል የፊልም ባለሙያዎችን በአንድ ወቅትና በተመሳሳይ ቦታ የማሰባሰብ ሀገራዊ ተልዕኮ ይዞ ነበር በ1997 ዓ.ም ለመጀመሪያ ጊዜ የተካሄደው በየዓመቱ የሚካሄደው ይህ ፌስቲቫል አሁን ሰባተኛ ዓመቱን ይዟል ዘንድሮም ለሰባተኛ ጊዜ ባሳለፍነው ሰኞ ተጀምሯል ብዙ ህልሞች አንድ ራዕይ የሚል መሪ ቃል ሰንቆ እየተካሄደ በሚገኘው በዘንድሮ ፌስቲቫል ላይ ከ80 በላይ የተለያዩ የሀገር ውስጥና የውጭ ፊልሞች ተሳታፊ ናቸው አንድ ሳምንት በቆየው በዚህ ፌስቲቫል ላይ እነዚህ ፊልሞች በተመረጡ ሲኒማ ቤቶች በ5 ብር የመግቢያ ዋጋ ብቻ ለተመልካች እንዲቀርቡም ተደርጓል በሊንኬጅ ማስታወቂያና ህትመት ፕሮዳክሽን የተዘጋጀው ሰባተኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ዛሬ አመሻሽ ላይ በኢትዮጵያ ብሔራዊ ቲያትር በሚከናወነው የሽልማት ስነ ስርዓት መቋጫውን ያገኛል ምርጥ የዓመቱ ፊልም ምርጥ ሲኒማቶግራፈርና ምርጥ ተዋናይና ተዋናይትን ጨምሮ በ9 ዘርፎች ከሚሰጡ የሽልማት አይነቶች ውስጥ 8ቱ በባለሙያዎች የሚከናወን ሲሆን አንዱ በተመልካች አጭር የኤስኤምኤስ መልእክት በተሰበሰበ ድምጽ ይመረጣል በ2004 ዓ.ም በተካሄደው 6ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ላይ በምርጥ ወንድ ተዋናይ ሰለሞን ቦጋለ አሸናፊ ሲሆን በምርጥ ፊልም ቴጌ ቁጥር 2 በምርጥ ስክሪፕት ደግሞ ሂሮሺማ ሽልማት ከተጎናጸፉት መካከል የሚጠቀሱ ናቸው አዲስ አበባ የተመሰረተችበትን 125ኛ ዓመት ምክንያት በማድረግ የተዘጋጀውን የቆንጅና ውድድር ባሳለፍነው ሳምንት በአዲስ አበባ መዘጋጃ ቤት ተካሂዷል ዝርዝሩን መስከረም አለማየሁ አዘጋጅተዋለች 125 ዓመት ያስቆጠረችው አዲስ አበባ ከተማችን ባሳለፍነው ዓመት ጀምሮ ልደቷ በተለያዩ መሰናዶዎች ሲከበር ሰንብቷል ታዲያ የበዓል መዝጊያውን ያደረገው ወይዘሪት አዲስ አበባ 125ኛ ዓመት የቆንጅና ውድድርን በማካሄድ ነበር ከአዲስ አበባ ከተለያዩ ክፍለ ከተሞች የተውጣጡ 125 ቆነጃጅት ተመዝግበው በተለያዩ ማጣሪያ 25 ለመጨረሻ ዙር የደረሱት ተወዳዳሪዎች በተለያዩ አዲስ አበባን በሚመለከቱ ጥያቄዎች 3ቱ ተለይተዋል በአፋ ማርኬቲንግና ፕሮሞሽን አስተባባሪነት የተዘጋጀው ውድድር በአዲስ አበባ የተከናወኑ የሚገኙትን የተለያዩ መልካም ተሞክሮች የበለጠ በቆነጃጅት ህብረት ተጠናክረው እንዲቀጥሉ እንዲሁም በተለያየ አጋጣሚ አሸናፊዎች አዲስ አበባ እንዲያስተዋውቁ ታስቦ እንደተዘጋጀ የአፋ ማርኬቲንግ ስራ አስኪያጅ ወይዘሮ ፋንቴ ጌታኔ ይናገራሉ ሚስ አዲስ የከተማው አምባሳደር የምትሆን ቆንጆ መምረጥ ነበረብን ስለዚህ ባለሙያዎችን አሰባስበን ይሄን ስራ ሰራን በፕሮግራሙ ላይ የኢፌድሪ ፕሬዝዳንት ግርማ ወልደ ጊዮርጊስ የአዲስ አበባ ከተማ ከንቲባ ኩማ ደመቅሳን ጨምሮ በርካታ አምባሳደሮች የከተማዋ ነዋሪዎች የመንግስት ከፍተኛ ባለስልጣናት ውድድሩን ታድመውታል ወይዘሪት አዲስ አበባ 125ኛን ለመምረጥ በሙያው የሰሩ የተለያዩ ዳኞች ውድድሩን ዳኝተውታል አቶ ሙሉ ገበየው የውድድሩ ዳኛ ስለ ዳኝነቱ ይናገራሉ ውድድሩ በጣም ፈታኝ ነበርና ማለት የሚችለው ምንድነው ሁሉም ቆንጆች ናቸው ሁሉም የጠይቅናቸው ጥያቄዎችን በአግባቡ የመለሱበት ሁኔታ ነው ያለው ስለዚህ በአጠቃላይ በጣም ይፈትን ነበር ማለት ይችላል የወይዘሪት አዲስ አበባ 125ኛ ዓመት ውድድርን በከፍተኛ ፉክክር ያሸነፈችው ቆንጆ የ50 ሺህ ብር ሽልማትና በዛምቢያ ሉሳካ የ5 ቀን ጉብኝት እድል ያገኘች ሲሆን ሁለተኛ ለወጣችው ቆንጆ 30 ሺህ ብርና በደቡብ ሱዳን ጁባ የ5 ቀን ጉብኝት እንድታደርግ እንዲሁም ሶስተኛ ለወጣችው የ20 ሺህ ብር ሽልማት ተበርክቶላቸዋል እጅግ የተከበሩ የዓለም ሎሬት ሜተር አርቲስት አፈወርቅ ተክሌ የሀብት ንብረት ውርስ ጥያቄን አስመልክቶ ሰሞኑን ፍርድ ቤት ውሳኔውን አስተላልፏል ከፍትህ ሚኒስቴር የተላከው መግለጫ የእናት ፋንታውቤ እንደሚከተለው አጠናቅረዋለች በስነ ጥበቡ ዘርፍ በሀገራችን በአህጉራችንና በዓለማችን ታላቅ ክብርና ዝና አትርፈዋል ከምድሪቱም በላይ ከ200 የዓለማችን ምርጥ ሰዎች አንዱ በመሆን የህይወት ታሪካቸውና ምስላቸው በኢትዮጵያ ሰንደቅ ዓላማ ተጠቅልሎ ጨረቃ ላይ ተቀምጦላቸዋል እኚህ ታላቅ የሀገራችን ሰዓሊ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በህይወት ዘመናቸው በተለያዩ ሚዲያዎችና ለቅርብ ወዳጆቻቸው ጭምር መላ ንብረታቸውን ለኢትዮጵያ ህዝብና መንግስት ብቻ መውረሳቸውን ሲገልጹ ቆይተዋል
እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ሚያዝያ 2 2004 ዓ.ም በሞት ሲለዩ ህዝብና መንግስት በተሳካ ሁኔታ ስርዓተ ቀብራቸውን ፈጽሞታል። ፖሊስ ቅርሳቸውን ሲጠብቅ የአርቲስቱን ሰራተኞች ደሞዝና ጥቅማ ጥቅም ደግሞ በባህልና ቱሪዝም ሚኒስቴር ቅርስና ጥናት ጥበቃ እንክብካቤ በማድረግ ላይ ይገኛል። አርቲስቱ በህይወት በነበሩበት ዘመን በህመማቸውና በልፈታቸው ወቅት ከኢትዮጵያ ህዝብና መንግስት ሌላ አንድም የስጋ ዘመድ ያልነበረ በመሆኑ ግንቦት 15 ቀን 2004 ዓ.ም ፍትህ ሚኒስቴር በአርቲስቱ ቃል መሰረት ወራሽ ህዝብና መንግስት ሊሆን ይገባል ሲል በአዲስ አበባ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮን ምድብ ችሎት አቤቱታውን ሲያቀርብ ወንድምነኝ የሚሉ ግለሰብም በጠበቃ በኩል ተወክለው ለዚሁ ችሎት ውርስ ለኔ ይገባኛል ሲሉ አቤቱታ አሰምተዋል። ፍርድ ቤቱ በግራና ቀኝ የቀረበውን አቤቱታና ማስረጃ ከመረመረ በኋላ ህዳር 20 ቀን 2005 ዓ.ም በዋለው ችሎት ውርሱ ለህዝብና ለመንግስት ሊሆን ይገባል ሲል ውሳኔ ሰጥቷል። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የስነ ጥበብ ስራዎች ኢትዮጵያን በስነ ጥበቡ ዘርፍ ለዓለም ያሳወቀ ሲሆን የኢትዮጵያ ኩራት ሀብትና ቅርስ ሆኖ በሙዚየምነት ይቀጥላል ሲል የኢፌዴሪ ፍትህ ሚኒስቴር አስታውቋል። ያሳለፍነው ሳምንት ለሀገራችን የሙዚቃ ኢንዱስትሪ መልካም አጋጣሚን ይዞ የመጣ ነበር ይለናል ቀጣዩ ዘገባ። ከሰሞኑን ብሮክሊን ቱ ኢትዮጵያ በሚል ስያሜ በአሜሪካ የተሰናዳው የሙዚቃ ዝግጅት የጉዳዩ መነሻ ሲሆን ዋነኛ ማጠንጠኛው ደግሞ አንድ ተጽዕኖ ፈጣሪ ዓለም አቀፍ አርቲስት ለሲኤንኤን የሰጠውን አስተያየት ነው። ካሳሁን ክፍሌ ተጨማሪ አለው። የሶል ስልት ዳግም እንዲያንሰራራ ወሳኝ ሚናን ከተወጡት መሃል ይጠቀሳል ቶማስ ዶንከር። የቶማስ ዶንከር ባንድ በቅርቡ በቻይና በተከናወነው ዓለም አቀፍ የሙዚቃ ፌስቲቫል ላይ አሜሪካን ወክሎ በባህል አምባሳደርነት መሳተፉ የተጽዕኖ ፈጣሪነቱን ደረጃ ያመለክታል። ከብሩክሊን መንደር የተገኘው ቶማስ ዶንከር ከኢትዮጵያ ጋር ጽዱ ወዳጅነትን መስርቷል። ከሰሞኑ ባዘጋጀው የሙዚቃ ዝግጅት ዙሪያ ባደረገው ቃለ መጠይቅ ላይም ይህንኑ ተናግሯል። ከኢትዮጵያውያን የሙዚቃ ባለሙያዎች ጋር በቅንጅት በመስራቱ ይበልጥ ስለ ባህልና ስለ ስልቱ ዓለም አቀፋዊነት ለማወቅ እንደቻለ በመግለጽ ለአርቲስቶቹ ያለውን አክብሮት አንጸባርቋል። It's the same sentiment. I mean, to me, it's the same sentiment that you would get when you listen to the Ibex band from Ethiopia or Mahmoud Ahmed or ቶማስ ዶንከርና የሙዚቃ አጋሮቹ ግሎባል ሶል በሚል ስያሜ ያስተዋወቁት ያሉት ድንበር ተሻጋሪ ስልት መሰረቱን በኢትዮጵያ ስልቶች ላይ ያደረገ መሆኑን በወቅቱ በሰጠው ቃለ መጠይቅ ላይ አረጋግጧል። በተለያዩ ጊዜያት ስለ ኢትዮጵያ የሙዚቃ ስልቶችና ስለ አርቲስቶቹ ልዩ መሆን ከመናገርም በዘለለ በመድረክ ተውኔት የኢትዮጵያን የሉዓላዊነት አኩሪ ታሪክ ለዓለም ሕዝብ በቅርቡ አስተዋውቋል። ለዓለም ሕዝቦች ሰላምና ለፍትህ የምንታገል ከሆነን ስለ ሕዝቦች በመፈቃቀድ አብሮ የመኖር ባህል ከኢትዮጵያ ልንማር ይገባል ሲል ተናግሯል ቶማስ ዶንከር። Planet, you know, that this was an important story to tell. አሁን ቀጥታ ወደ ፊልም ምርቃ ዜናዎቻችን ነው የምናልፈው። ለመድረስ የተሰኘ ፊልም በትናንትናው ዕለት በብሔራዊ ቲያትር ለምርቃ በቃ። ፊልሙ በአንዱ ዓለም አባተ የአጸደ ልጅና በሰለሞን መኮንን ተደርሶ እንዲሁም በሰለሞን መኮንን ዳይሬክት ተደርጎ በደበሉ መልቲሚዲያ አዘጋጅነት ቀርቧል። ሰርቶ ለማጠናቀቅ 11 ወራትን የፈጀው ይህ ፊልም ከልብ አንጠልጣይ ዘውግ የሚመደብ ሲሆን አንድ ጎልማሳ የወገኖችን ሕይወት ብቻ ሳይሆን የሀገርን ገጽታ ጭምር ሊለውጥ የሚችል የፕሮጀክት ፕሮፖዛል እውን በሚሆኑበት ዕለት የሚገጥመውን የሞት ሽረት ትግል ያሳያል። አድማሱ ከበደ፣ ዝናህ ብዙ ጸጋዬ፣ አልማዝ ኃይሌ እንዲሁም ትራስ ኮበሌን ጨምሮ ሌሎች አንጋፋና ወጣት ተዋናያን ያሳተፈው ይህ ፊልም ለ1 ሰዓት ከ35 ደቂቃ ያህል ከተመልካች ጋር ቆይታ ያደርጋል። ባልደረባችን ሰላማዊት ታፈሰ እንደሰገበችው በጣም አመሰግናለሁ። ምንም ችግር የለም አቶ ብሸት፣ ከልጆቹ ጋር በደንብ ተዘጋጅተንበታል። አሉኝ ያልካቸውን ጥናቶች በበቂ ሁኔታ ማቅረብ ካልቻልክ ግን ኮሚቴው በቀጥታ ወደ ተከታዩ ፕሮጀክት ነው ፊቱን የሚያዞረው። ግራና ቀኝ የተሰኘው ቲያትር ሰሞኑን በአዲስ አበባ ቲያትርና ባህል አዳራሽ ተመርቋል። በዘነበ ተስፋ የተዘጋጀው ይኸው ቲያትር ከ25 ዓመታት በፊት በ20ዎቹ ዕድሜ መጀመሪያ ላይ ከአብሮ አደጉ ጋር የተመሰረተውን ፍቅር በማጣቱ ከፍተኛ አደጋን እስከ መጋፈጥ የደረሰን ኢትዮጵያ ሕይወት በአሜሪካን ሀገር ያስቃኛል። ቲያትሩን ሰርቶ ለማጠናቀቅ የ3 ወራትን ጊዜ እንደፈጀ የተገለጸ ሲሆን ከልብ አንጠልጣይ የቲያትር ዘውግም ይመደባል። ጥሩአየሁ ፕሮሞሽን ፕሮዲዩስ ያደረገው የቲያትር ገነት ንጋቱን፣ አስቴር በዳኔን ጨምሮ ሌሎች አንጋፋና ወጣት ተዋንያን አሳትፏል። ባልደረባችን ዩሱፍ ሙዘይን እንደሰገበው
ገመ ፍቅሪ የተሰኘው አዲስ የትግርኛ ፊልም ሰሞኑን በመቀሌ ከተማ ተመርቋል። ድርሰቱ የተፈሪ ወልደ ኪዳን፣ ዳይሬክቲንጉ ደግሞ የአልክልት ነጋ የሆነው ይህ ፊልም ወላጆች ልጆቻቸውን ለአንድ ባለጸጋ ያለ ፍቃድ ለመዳር የሚያደርጉትን ጫናና ወጣቷ ልጅ ውሳኔውን ላለመቀበልና ለፍቅረኛዋ ለመታመን ስትል የምትከፍለው መስዋዕትነት ያሳያል። 1 ሰዓት ከ45 ደቂቃዎች በስክሪን ላይ የሚቆየው ገመ ፍቅሪን ፊልምን ሰርቶ ለማጠናቀቅ 2 ዓመት ከ6 ወራት ጊዜ መፍጀቱን አዘጋጆቹ ገልጸዋል። የዘገበው ባልደረባችን አሰፋ በቀለ ነው። የሆነ ገልክታቱ ያ ቀን የተሰኘው አስቂኝ የፍቅር ፊልም ባሳለፍነው ሳምንት በአዲስ አበባ ባህልና ቲያትር አዳራሽ ለምርቃት በቃ። በነብዩ ሰሚር ጌታ ተደርሶ በተሻለ ወርቁ ለይታ የበቃው ይኸው ፊልም በታሪኩ አንድ ወጣት ከአባቱ ጋር የፍቅር ግንኙነት የነበራትን ልጅ ባለማወቅ ሊያገባት ሲዘጋጅና አባትየው ደግሞ ግንኙነታቸውን እውን እንዳይሆን የሚያደርገውን ጥረት ያሳያል። ፊልሙ በማህሌት ፕሮዳክሽን ተሰርቶ በማስተር ሳውንድ ትብብር ፕሮዲዩስ የተደረገ ሲሆን ለይታ ለመብቃትም የ6 ወር ጊዜም ወስዷል። አለማየሁ ታደሰ፣ ነጻነት ወርቅንና ጀንበር አሰፋን ጨምሮ 59 ተዋናያን የተሳተፉበት ያ ቀን ፊልም በስክሪን ላይ የ1 ሰዓት ከ42 ደቂቃ ርዝመት አለው። ዘገባው የካሳሁን ቃሲም ነው። ገና እኮ ከሌሊቱ 7 ሰዓት እኮ ሌላ ነገር አስባለሁ ብትይ እውነት አኩርታኛል። ግመቱኝ የምትልጅ እኮ ናት። ያደለው ሰው ይሄኔ ደበኝ። ከካምፓስ ያሁኑ ይባስ የተሰኘ ፊልም ሰሞኑን በብሔራዊ ቲያትር ተመርቆ ለይታ በቅቷል። በግርማይ ኃይሌ ተደርሶ የተዘጋጀውና በዱክ ፊልም ፕሮዳክሽን ፕሮዲዩስ የተደረገው ከካምፓስ ያሁኑ ይባስ ፊልም በአስቂኝ የፍቅር ዘውግ ውስጥ የሚመደብ ነው። 1 ሰዓት ከ39 ደቂቃዎች ከተመልካች ጋር ቆይታ በሚያደርገው በዚህ ፊልም ደራሲው ግርማ ኃይሌን ጨምሮ ከ30 በላይ ተዋናያን ተሳትፈዋል። ፊልሙ ከካምፓስ የተጀመረ ሲሆን ያን ፍቅር ከካምፓስ ከወጡ በኋላም በመዝለቅ የሚከፈለውን የፍቅር መስዋዕትነት የሚያሳይ ነው። ባልደረባችን አዲስ ዓለም ለገሰ እንደዘገበችው ባህርዳር ሞኔን የገባም የወጣ ማየር አይለውጥም። እሺ ዓላማችን ሁለታችሁን አንድ አካል ማድረግ ነው። ቆይ ሰው ስለምን በማህፀን እንዳለ ህፃን በጭንቅላት በኩል ካልመጣ ጤነኛ አይደለህም ብሎ ጸጉርን እያየ ሚስጀጅ ያደርገኛል። ወደ መጽሐፍ ምርቃት ዜናዎቻችን እናልፋለን። የደራሲ ተስፋ ሚካኤል ምንዳይ ጥቁር ሰው የተሰኘ መጽሐፍ በትናንትናው ዕለት ለምረቃ በቃ። በአገር ፍቅር ቲያትር ቤት ትንሹ አዳራሽ ለምረቃ የበቃው መጽሐፉ ደራሲው ከአካባቢውና ከህይወት ልምድ ያካበታቸው ምልከታዎች በግጥምና በወግ ሰብስቦ የቀመረው ነው። ደራሲው በመጽሐፉ ላይ በኪነ ጥበቡ ዘርፍ በአገሪቱ ታላቅ ቦታዎች የሚሰጣቸውን ጥበበኞችን ዘክሯል። በዝግጅቱ ላይ ደራሲው ተስፋ ሚካኤል ምንዳይ የራሱን ግጥሞች እንዲሁም ሌሎች ተጋባዥ ደራሲያን ከመጽሐፉና ሌሎች የግጥም ስራዎችን ለታዳሚያን አቅርበዋል። የአርበኞችና የደራሲያን ማህበራት አባላትን ጨምሮ የተለያዩ ጥሪ የተደረገላቸው እንግዶች በዝግጅቱ ታድመዋል። ዘገባውን ያደረሰን ላምሮት ስዩም ነው። መውሰቦ የተሰኘው ልቦለድ መጽሐፍ ተመርቆ ሰሞኑን ለንባብ በቅቷል። የደራሱ አበባ ግርማዬ ሁለተኛ ስራ የሆነው ይኸው መጽሐፍ በትግርኛ ቋንቋ የተጻፈ ሲሆን የተለያዩ ማህበራዊ ጉዳዮችን ይዳስሳል። 200 ገጾች ያሉት መውሰቦ ረጅም ልቦለድ በራስ ሆቴል ሲመረቅ በርካታ ጥሪ የተደረገላቸው እንግዶች የተገኙ ሲሆን በጽሁፉ ላይም ሰፊ ውይይት ተደርጎበታል። በተጨማሪም የተለያዩ የጽሁፍ ስራዎች ቀርበዋል። አሁን ወደ ውጪ የውድ መዝናኛ ዜናዎቻችን እናልፋለን። በታይላንድ ዝንጀሮችን የመመገብ ፌስቲቫል ተካሂዷል ይላል የሮይተርስ ዘገባ። በመቶች የሚቆጠሩ ዝንጀሮች ያሳተፈ ይህ ፌስቲቫል የብዙዎችን ቀልብ ስቧል። የሮይተርስን ዘገባ ብርሃኑ ገብረ ማርያም አዘጋጅቶታል። ከ3000 በላይ ዝንጀሮች ናቸው የተሳተፉት።
ታይላንድ ውስጥ ሎፑራ በተባለው ግዛት በተካሄደው ዓመታዊ ዝንጀሮ ፌስቲቫል ላይ ፍራፍሬ በመብላት ያሳዩት ትዕይንት ቱሪስቶችን ሁሉ የሳበ ነበረ። ይህ ዓመታዊ ዝግጅት የተካሄደው ለ24ኛ ጊዜ መሆኑን የገለጸው ሮይተርስ ፌስቲቫሉን ያዘጋጁት የሆቴል ባለቤት የተሳካ ተግባር ማከናወናቸውን ጠቁሟል። ታይላንድ ውስጥ በተካሄደው በዚህ የዝንጀሮች ፌስቲቫል ላይ ከ4 ቶን በላይ የፍራፍሬ አይነቶች ከሂንዱ ቀደምት ንጉሥ መታሰቢያ ሐውልት ፊት ለፊት ተደርድረው ነው ለዝንጀሮች የቀረቡት። በፌስቲቫሉ ላይም የተሰቀሉት ማሸበረቂያዎች፣ አሻንጉሊቶችና የደቡብ ምስራቅ እስያ ሀገራትን የሚገልጹ ሰንደቅ ዓላማዎች የራሳቸው መገለጫ እንዳላቸው የሆቴሉ ባለቤት ኪት ዋታን ኦንሶንት ለሮይተርስ ገልጸዋል። እስያ አንድ ማህበረሰብ ትሆናለች። የዚህ ዓመት መሪ ቃል ደግሞ የደቡብ ምስራቅ እስያ ሀገራት የዝንጀሮ ፓርቲ የሚል ነው። በፌስቲቫሉ የቀረቡት ማሸበረቂያዎች፣ ሰንደቅ ዓላማ፣ አሻንጉሊትና ተያያዥ ጉዳዮች የደቡብ ምስራቅ እስያ ሀገራትን ይበልጥ ያስተዋውቃሉ። በየዓመቱ ታይላንድ ውስጥ የሚካሄደው ይህን የመሰለው የዝንጀሮች የመብላት ፌስቲቫል የበርካታ የሀገር ውስጥና የውጭ ቱሪስቶችን ቀልብ የሳበ ትዕይንት መሆኑን እንግሊዛዊው ሳም ስሚዝ ለሮይተርስ ተናግሯል። የዝንጀሮች ፌስቲቫል መኖሩን ሰማን፣ ግን እንዲህ ይሆናል ብለን አላሰብንም። በዚህ ድንቅ የተባለ ትንግርት ላይ ዝንጀሮቹ በፎቶግራፍ አንሺዎች ትከሻ ላይ ሆነው እንዲሁም የጎብኚዎችን ጸጉር ሲያፍተለትሉ ተስተውሏል። በቆሎ ሲበሉም እንዲሁ። በታይላንድ ባንኮክ ማረሚያ ቤት በታራሚዎች መካከል የዳንስ ውድድር ተዘጋጀ። የውድድሩ ዓላማም በማረሚያ ቤት ውስጥ የሚፈጠረውን ግጭት ለመቀነስ ነው ተብሏል። ዝርዝሩን ካሳሁን ቃሲም አዘጋጅቶታል። በዓለም አቀፍ ደረጃ ትልቅ ተወዳጅነት ያገኘው ጋንግናም ስታይል ሙዚቃ በታይላንድ የሚገኘውን ባንኮክ ማረሚያ ቤትን ወደ ዳንስ ማዕከል ለውጦታል። ታራሚዎችንም ወደ ዳንኪረኛ ቀይሯቸዋል። በስርቆትና አደንዛዥ እጽ በማዘዋወር ወንጀል ወደ ማረሚያ ቤት የገቡት የባንኮክ ታራሚዎች ወትሮውኑ በጭንቀት ተውጠው ነበር ጊዜያቸውን የሚያሳልፉት። ሰሞኑን ግን ይህ የጭንቀት አየር በፈንጠዝያ ተለውጧል። በታራሚዎች መካከል የሚፈጠረው ብጥብጥ ያሳሰባቸው የማረሚያ ቤቱ ኃላፊዎች መፍትሄ ይሆናል በሚል ነው በታራሚዎች መካከል የዳንስ ውድድር ያዘጋጁት። በዳንስ ውድድሩም ታራሚዎች ከጭንቀታቸው መላቀቅ ችለዋል። ከታራሚዎችም አንዱ ዳንሱን እንደወደደውና በጋራ የሚያደርጉት ትርኢትም በጣም አዝናኝ እንደሆነ ይናገራል። የማረሚያ ቤቱ ዳይሬክተር ዋንጋና ታቻይም እንዳሰብነውም በታራሚዎች መካከል ይታይ የነበረው ብጥብጥ የመቀነስ አዝማሚያ ያሳይቷል ብለዋል። የ34 ዓመቱ ሳካቻይ ስሪር ካሳን በበኩሉ ነፃነት ለሌለው ለኛ አይነት ታራሚዎች ዘና እንድንል የሚያግዝ ውድድር ነው ሲል የውድድሩን ጠቀሜታ ተናግሯል። በጥቅምት ወር የተጀመረው የዳንስ ውድድር ሲጠናቀቅም ለአሸናፊዎች የዋንጫና የአልባሳት ሽልማት ተሰጥቷል። ሁኔታውም ጥበብ የእርስ በርስ ግንኙነትን በማጠናከርና ጥላቻን በማስወገድ ረገድ ያላትን ጉልበት ያሳየ ነው ተብሏል። ዜናዎቹን ያዘጋጀልን ይስሐቅ ጭትሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ፍጹም ይሽጥላ ነኝ። ከቀሪ የእሁድ መዝናኛ ዝግጅቶች ጋር መልካም ጊዜ